እንዴት ነሽ አንቺ? አለሁኝ። በይ ደሞዝ ወጥቷል። ለአንዳንድ ነገራቶች እሰጥሻለሁ። አቃጥሽ ነው የምትጠቀሚ። እሺ? አዎ። እንጂ በዚህኛው 50 ኪሎ ጤፍ ያንሳል። አረ በቂ ነው። በቂ ነው። በቂ መልስም አለው መቼም። እሺ። በዚህኛው ደግሞ ጤፍ ካለ ካሰጠሁሽ ሽሮና በርበሬ ባለፈው አልቋል ብለሽኛል። በቃ ለሽሮም ለበርበሬም ለሁሉም ነገር ከዛ ደግሞ በመልሷ ላንቺ ይሄንን 6 ወር አለፈው ቀሚስ ሌላ ተጨማሪ ቆንጆ ግዥበት። አዎ ይሄኛውን ደግሞ ለልጆቹ የትምህርት ቤታቸውን ክፈይላቸው። ከዛ ደግሞ በተረፈው ጫማ ልብስ ናግሽላቸው። አረ ተመስገን ነው። በቃ አይደለ? አረ በጣም ነው የሚተርፈው። በቃ ምንችስ ምን ይደረጋል እንግዲህ። አብቃቅተሽ ደግሞ አንቺ ጎበዝ ነሽ። አብቃቅተሽ ተጠቀሚባት። በቃ ወደ ስራ ስብሰባ አለች ልሄድ ነው። ደህና ወይ? ተመስገን ተመስገን። እሺ ሰላም። ተመስገን ተመስገን። ደህና ወይ? እሺ እሺ። ፍርፍር አሁን ለባለቤቴና ለልጆቼ ለራታችን ፍርፍር አደርጋታለሁ። እንዴት ዋላችሁ? ሰላም ነው? አለን አለን። ደግሞ ምን እያደረግሽ ነው? ይሄ ድርቆሽ በቃ ትወጂዋለሽ? አዎ ለራት እንዲሁም እያድርቅ አሁን እየለየሁት ነው። ይሄ ድርቆሽ ማለት በጣም ነው የሰለቸኝ በእናትሽ። በቃ እንደውም ዛሬ ለራት ማለት ዛሬ ደግሞ 30 እንደሆነ ታውቂያለሽ፣ ያወጣል። ይኸው 25 ሺህ ብር እሺ። በዚህ ብር ለእኔም ለልጆቼም ለአንቺም ቆንጆ ምግብ እንድትሰሪ ይፈልጋሉ። እሰራለሁ። አዎ እቺ ብር ማከሰጠኝ ቤት ኪራይም አለብኝ፣ የሱቅ ዕዳም አለብኝ። በቃ እቺን ከፋፍዬ ልምጣ። የምንራት ድርቆሽ እያለልኝ ደግሞ እቺን ከፍዬ ልምጣ። ቤቶች መተናል። እንኳን ደህና መጣህ ቆንጅዬ። ፍርፍር ሰርቼልሃለሁ። ቁጭ በል ባሌ። ምንድን ነው ይሄ? እኔ ምን ስጋ ሰሪ የምን ስጋ ብር ሰጥቼሽ ድንች ፍርፍር ተጠብቂልኛለሽ? እሺ አዳምጠኝማ። ምንድን ነው የማዳምጠው? የቤት ኪራይ ከፈልኩኝ። የልጆቹ ትምህርት ቤት ነበረ፣ እሱ ተከፈለ። እና ገና ዘይትም የዱቤን ያመጣሁት ገና እሱንም እንከፍላለን። እና እኮ ምንም ሊበቃ አልቻለም። ያለ ምን አይነት ነገር ነው? ፍርፍራችንን እንበላለን። እንኳን የልጆችን ትምህርት ቤት ተከፈለ። አረ እኔ ጥሩ ምግብ እፈላለሁ ብዬሽ ነው። እሱማ ያው ልጆቹ መከፈሉ ግድ ነው፣ የቤት ኪራዩም ግድ ነው። ምን ይደረጋል? እሺ በቃ ይሄ ኑሮ